ምስጋና በረከትን ያሰጣል። ምስጋና እረፍትን ይሰጣል። ምስጋና ቅድስናን ያመጣል። ታላቁ ምስጋና ከሁሉ በላይ ነው። ሰይጣን በዚህ ምድር ላይ ምንም ትፈራለህ ተብሎ ቢጠየቅ አመስጋኝ ሰውን ነው። ማንን ይፈራል? አመስጋኝ ሰውን ይፈራል። ምክንያቱም ዲያብሎስ ከማኅበረ መላእክት የተወገደበት ባለማመስገኑ የተነሳ ነው። ጨለማውን ስላነጋ ተመስገን፣ እድሜ ስለጨመርክልን ተመስገን፣ በጤና ስለጠበቀን ተመስገን፣ በልጅ ስለባረከኝ ተመስገን፣ በሰላም አውጥተህ ስለምታስገባኝ ተመስገን ብሎ በሚያመሰግን ሰው ላይ ሰይጣን እጅግ ኃይል የለውም፣ ደካማ ነው። ያን ሰው ሰይጣን ይፈራል። ለምን? አመስጋኝ ስለሆነ ማለት ነው። ዲያብሎስ ካለማመስገኑ የተነሳ ተፈርዶበታል። የሚያመሰግን ሰው ደግሞ ይባረካልና አመስግነን እንድንባረክ ማን ይርዳን? ማን ይፍቀድልን? ልል ብላችሁ እግዚአብሔርን አመስግኑት። እንድናመሰግን ይፈቀድልን። ስለዚህ እግዚአብሔር ልጆች ምስጋና ከሁሉ በላይ ነው። ተመስገን የሚለው ቃሉ ትንሽ ሊሆን ይችላል፣ ቃላቶቹ ሊያንሱብን ይችላሉ። ነገር ግን ሐሳቡና ትርጓሜው ሰፊ ነው። ታላቁን አባት ኢዮብ እንደምትመለከቱት ባለሀብት ነበረ። በማይክሮ ሰከንድ በደቂቃዎች ውስጥ ድሃ ሆነ። ሀብቱን በሙሉ አጣ። ነገር ግን የሰጠውን አምላኩን እግዚአብሔርን ሳያማርር ተመስገን፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር የሰጠኝን እርሱ ወሰደ፣ ስለሆነው ነገር ተመስገን አለ። ንብረቱን አጥቶ ክርስቲያኖች ኢዮብ ተመስገን አለ። 10 ልጆቹን በደቂቃ አጥቶ፣ ነገር ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር የወደደውን ያድርግ፣ ስላደረገው ነገር ሁሉ እርሱ ይመስገን አለ። ራቁቴን መጣሁ፣ ራቁቴን እሄዳለሁ፣ ስለ ልጆችም እግዚአብሔር ይመስገን አለ። አልፎም በጤንነቱ ከራሱ ፀጉር እስከ እግሩ ጥፍር ድረስ በቁስል ተመታ፣ አላማረረም፣ ተመስገን አለ። የእግዚአብሔር ስም ከምስራቅ እስከ ምዕራብ ለዘላለም የተመሰገነ ይሁን አለ። ክብርና ምስጋና ለአባቶቻችን አምላክ ለእግዚአብሔር ይሁን። አሁንም እግዚአብሔርን አመስግኑ። ኢዮብ በዚህ ሁሉ አመሰገነ እንጂ እግዚአብሔርን አልረገመም። እግዚአብሔርን ባረከ። ቡሩክ ስሙን እግዚአብሔር አለ። የእግዚአብሔር ስም የተባረከ ይሁን አለ። ወገኖች ዛሬ እንቅፋት ሲመታን የምናማርር፣ ትንሽ ሲጎልን የምናጉረመርም፣ ትንሽ ስናጣ ተስፋ የምንቆርጥ፣ የተደረገልን የምንረሳ፣ ውለታ የምንበላ ሆነናል እኮ እኛ ክርስቲያኖች። ስለዚህ ወደ ልቡናችን ማን ይመልሰን? እግዚአብሔር ይመልሰን። ታላቁ አባታችን ግን ሀብት ንብረቱን አጣ፣ ድሃ ሆነ፣ እግዚአብሔርን አመሰገነ። ልጆቹን አጣ፣ ተመስገን አለ፣ በምስጋና ተባረከ። ጤንነቱን አጣ፣ አመሰገነ፣ እግዚአብሔርን አላማረረም። ስለዚህ ተመስገን ማለት ማመስገን ዋጋ አለው ወገኖች። በሕይወታችን ተመስገን ማለት እንልመድ። በሕይወት ዘመናችን ተመስገን ማለት እንለማመድ። የዘወትር ስራችን ይሁን። የሚሆነው ሁሉ እግዚአብሔር የሚያደርገው ነገር መልካም ስለሆነ ስለዚህ ተመስገን እንበል። ተመስገን ብለን እንድናርፍ ማን ይፍቀድልን? እንድናመሰግን ማን ይርዳን? እግዚአብሔር ያልፈቀደለት፣ እግዚአብሔር አንደበቱን ያልፈታለት ተመስገን ብሎ አመስግኖ መባረክ አይችልም። ተመስገን ብሎ አመስግኖ ማረፍ አይችልም። ስለዚህ ደግሞ ማረፍ የምንችለው የተደረገልንን እያሰብን ተመስገን እያልን እያመሰገን ስንኖር ነው ማረፍ የምንችለውና በዘመናችን አመስጋኞች እንድንሆን ቸሩ አምላክ እግዚአብሔር ሁላችንን ይርዳ።